ማን ነው? አየህ ይገባዋል ሁሉ በአረበኛ ሲጠየቅ ጉራጌ በለው ስልጤ በለው አማራ በለው ኦሮሞ በለው ሽናሻ በለው ሀዲያ በለው ፋቴ በለው ያልጠቀስኳቸውን ብሔሮች ታቅሉልኝ ሁሉም ሲጠየቅ መረቡክ ጌታ ማን ነው? በምድር ላይ ስታመልከው ስትገዛው ስትኖርለት ስታጎበድድ የነበረው ለማን ነው ተብሎ ይጠየቃል። መልሳችሁ ምንድነው? አሁን ተዘጋጅቷል? አሁን ካልተዘጋጀ ቀብር ላይ የሚመጣ መልስ የለም። አንድ ካዘጋጀ ልትል የምትችለው ምንድነው? አላህ ጌታዬ ሳመልከው የነበረው ሰግድለት የነበረው ሳርድለት የነበረው ሳላጋራ ስኖርለት የነበረው ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ሰርድ ስግደቴ እርዴ ሕይወቴ ሞቴ ለአላህ ነው ብለህ ስትኖረው የነበረው ወይ አላህ ነው ልትል የምትችለው? ከአላህ ውጭ ሲያመልኩ የነበሩ ሰዎችስ ካላችሁ ላ አድሪ ነው የሚሉት። አየህ ላ አድሪ ጌታ ማነት ነው? አላውቅም። እንዲህ አይነቱ ሰው ታዲያ እንደዚህ የሚጣለፍ መስሏችኋል? እኛ እኮ እያደረስንላችሁ ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጅኖችን አልፈጠርኩም እኔም በብቸኝነት ሊያመልኩኝ ዘንድ እንጂ ያለውን ኮንሴፕት እየነገርናችሁ ነው። የተፈጠራችሁለት ዓላማ አላህን በብቸኝነት ልታመልኩ ነው። አላቅም ካልክ በጀሃነም መዶሻ ትመታለህ። እያወጣ ገላብጠሃል። መጨረሻ መቀመጫ ጀሃነም ይሆናል። አላህ የማይምረው ወንጀል ሽርክ ነው፣ በሱ ማጋራት ነው። ኢባደላህ ሙስሊም ሆናችሁም ሽርክ ላይ የወደቃችሁ ሙስሊም ሆናችሁ ለቆሌ ለጅኒ ይገባችኋል? ለቀብር ለአውሊያ የምታርዱ ቁርባን የምታቀርቡ አላህን ፍሩ፣ ወደ ጌታችሁ ተመለሱ። ሌሎችም ወገኖቻችን ትክክለኛውን እምነት ኢስላምን ነብያቶችም ሆነ መላእክቶች ሲገዙት ሲያጎበድሉለት የነበረውን ይህን እምነት እንድትከተሉ ጥሪያችን ነው። ትንሽ ድምፄ ጆሮአችሁን ከረር ካደረገው አፉታ ጠይቃችኋለሁ። ተረዳችሁን?